ኢትዮ ቴሌኮም የካቲት 13 2018 በሳይንስ ሙዚየም በተካሄደ ፕሮግራም ቴሌስትሪም የተሰኘ አዲስ አገልግሎት በይፋ ስራ ማስጀመሩን አስታውቋል። በፕሮግራሙ መክፈቻ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደገለጹት የሚዲያ ስነ ምህዳሩን የሚያዘምን ነው የተባለለትን እንዲሁም የቴሌቪዥን ጣቢያዎች ለሳተላይት ክራይ የሚከፍሉትን ከፍተኛ የውጭ ምንዛሪ የሚያስቀር ቴሌስትሪም የተሰኘ አዲስ የይዘት ማሰራጫ አገልግሎት ማስጀመራቸውን ተናግረዋል። ስራ አስፈጻሚዋ እንደገለጹት ይህ አዲሱ የይዘት ማሰራጫ አገልግሎት የቴሌቪዥን ጣቢያዎች በውጭ ምንዛሪ የሚከፍሉትን የሳተላይት ክራይ በማስቀረት በሀገር ውስጥ መሰረተ ልማት ስርጭታቸውን እንዲያከናውኑ የሚረዳ ሲሆን ይህ አዲሱ አገልግሎት በኩባንያው የፋይበርና የቴሌክላውድ መሰረተ ልማት የሚቀርብ በመሆኑ ዝቅተኛ መዘግየት ወይም ሎው ሌተንሲና እጅግ የላቀ የስርጭት ጥራት ያለው ሲሆን ደንበኞች በሳተላይት ዲሽ ላይ ጥገኛ ሳይሆኑ በቤታቸው ያለውን የብሮድባንድ ኢንተርኔት በመጠቀም ብቻ የሀገር ውስጥና የዓለም አቀፍ ይዘቶችን መመልከት እንዲችሉ የሚያደርግ መሆኑን ተናግረዋል። ቴሌስትሪም በአሁኑ ወቅት ከ60 በላይ የቀጥታ ስርጭት ቻናሎችን እንዲሁም ከ350 በላይ በፍላጎት ወይም ደግሞ ኦን ዲማንድ የሚታዩ ቪዲዮዎችን አካቶ መያዙም ተገልጿል። ይህ ቴሌስትሪም የተሰኘው አገልግሎት እንግዲህ ስማርት ያልሆኑ ቴሌቪዥኖችን ወደ ስማርትነት በመቀየር ዘመናዊ መዝናኛ ለእያንዳንዱ ቤት ተደራሽ እንደሚያደርግም ነው የተገለጸው ማለት ነው። ይህ አዲሱ የይዘት ማሰራጫ አገልግሎት የሀገራችንን ባህልና እሴት የጠበቁ ይዘቶች የሚቀርቡበት ሲሆን የወላጆች ቁጥጥር ስርዓት ወይም ደግሞ ፓረንታል ኮንትሮልም እንደተካተተለት ነው ለማወቅ የቻልነው ማለት ነው። ቴሌስትሪም ለሀገራችን የሚዲያና የመዝናኛ ስነ ምህዳር ተዋንያን አዲስ የእድገት አድማስ የከፈተ ሲሆን በዚህም የቴሌቪዥን ጣቢያዎች፣ የፕሮዳክሽን ተቋማት፣ የንግድ ድርጅቶች፣ የፊልም አዘጋጆችና ተዋንያን እንዲሁም በትምህርት በጤናና በማህበረሰብ እሴት ግንባታ ላይ የሚሰሩ አካላት የሀገራችንን ብሔራዊ እሴት የጠበቁ ይዘቶችን በስፋት ተደራሽ የሚያደርጉበት እንዲሁም ተጠቃሚ የሚሆኑበት ሰፊ ስትራቴጂያዊ እድል እንደሆነ ነው የተነገረው ማለት ነው። ከዚህም በተጨማሪ ቴሌስትሪም ለግለሰቦችና ለቤተሰቦችም እጅግ የላቀ የዲጂታል መዝናኛ ተሞክሮ የሚያበረክት እንደሆነ ነው የተገለጸው ማለት ነው። የቴሌስትሪም አገልግሎት ምስሎችን እስከ 4K ባለ ጥራት ወይም ደግሞ እስከ 4K በሚደርስ ጥራት በማንኛውም የአየር ሁኔታ ያለመቆራረጥ ይዘቶችን መመልከት የሚያስችል እንደሆነ ነው የተገለጸው ማለት ነው። ቴሌስትሪም ለመስራት ኢንተርኔት ያስፈልገዋል ወይም ደግሞ የዋይፋይ ወይም የብሮድባንድ ኢንተርኔት ያስፈልገዋል። ይህንን የኢንተርኔት አገልግሎት ደግሞ ቴሌስትሪምን ስንገዛ አብሮ በሚሰጠን ሲም ካርድ አማካኝነት እናገኘዋለን ማለት ነው። ሴት ቶፕ ቦክሱ ሲም ካርድ ይቀበላል። በዛ ሲም ካርድ አማካኝነት የኢንተርኔቱን አገልግሎት እናገኛለን ማለት ነው። ሲም ካርድ ትወስዳለች እንደምትመለከቱት፣ አንቴናም አላት እንደምትመለከቱት። እቺ ሴት ቶፕ ቦክስ እንደ ራውተርም እንደ ዲኮደርም ሆና ታገለግላለች ብዬ ነው የማስበው። ከቴሌቪዥኑ ጋር በኤችዲኤምአይ ኬብል ትገናኛለች። ከዛ በኋላ ፔር የምናደርግበትን ኦፕሽን ደግሞ እዛው ላይ ይናገራል። ስለዚህ ይህንን የቴሌስትሪም አገልግሎት ስንገዛ በንድልድ የሆነ ወይም ደግሞ ጥቅል ነገር ነው የሚሰጠን። ሴት ቶፕ ቦክሱ አለ ወይም ደግሞ ይሄ ዲኮደሩ አለ። ያ እንደ ራውተርም ያገለግላል ማለት ነው። ሲም ካርድ አለው አብሮ። ቦክስ ውስጥ ደግሞ ሁለት ሪሞት ኮንትሮል አለ፣ ኤችዲኤምአይ ኬብል አለ። ቴሌቪዥኑን ከሴት ቶፕ ቦክሱ ጋር የምናገናኝበት እንዲሁም ሴት ቶፕ ቦክሷ ወይም ደግሞ እቺ ዲኮደሯ ፓወር ስለሚያስፈልጋት ለሷ ደግሞ የፓወር አዳፕተር አለ ማለት ነው። ከዘመን ገበያ ላይ ወይም ደግሞ በአቅራቢያችን በሚገኙ የኢትዮ ቴሌኮም የሽያጭ ማዕከላት ማግኘት እንደምንችል ነው የተገለጸው ማለት ነው። ዘመን ገበያ ላይ ገብተን ቴሌስትሪም ብለን ሰርች ብናደርግ በዚህ መልኩ ያመጣልናል። እንደምትመለከቱት ዋጋውን ይናገራል። ቴሌስትሪም ኤስቲቢ እና ዋይፋይ እና ሲም ካርድም አብሮት እንዳለ ነው የሚናገረው። ትንሽ ወደ ታች ስክሮል አድርገን ስንመለከት እንደምትመለከቱት እዚህ ጋር ዝርዝር መረጃውን ያሳያል። መግለጫ ይልና ቴሌስትሪም ኤስቲቢ ይላል። ይሄ ሴት ቶፕ ቦክሱ 2GB ራም እንዳለው፣ ሮሙ ደግሞ 16GB እንደሆነ፣ ኔትወርክ ዋይፋይ እና 4G ሲም ካርዱ 4G ይመስለኛል እሱ አብሮ እንደሚሰጥ ነው የሚናገረው። ሴት ቶፕ ቦክሱ አለ፣ ሪሞት ኮንትሮል አብሮት አለ፣ ፓወር አዳፕተር እና ዲኮደሩንና ቴሌቪዥኑን የምናገናኝበት ኤችዲኤምአይ ኬብል አብሮ ይኖራል ማለት ነው። ሮሙ ደግሞ ወይም ኢንተርናል ስቶሬጁ ደግሞ 16GB እንደሆነ ነው የሚናገረው። ይህንን ይገልጻል። ክፍያው ምን ያህል እንደሆነ ይናገራል። ይህንን ክፍያ እንግዲህ በአንድ ጊዜ ለመክፈል የሚከብዳችሁ ከሆነ በዳውን ፔመንት ሊሆን የሚችልበት ሁኔታም እንዳለ ነው ያገኘሁት መረጃ የሚያሳየው። ስለዚህ ዳውን ፔመንቱን የምትፈልጉ ከሆነ በአቅራቢያችሁ ወዳለ ሾፕ ሄዳችሁ መጠየቅ ትችላላችሁ። ይህንን ኢኒሺያል ፔመንት ከከፈላችሁ በኋላ ደግሞ በየወሩ ለሰርቪሱ የምትከፍሉት ክፍያ ሊኖር ይችላል ብዬ አስባለሁ። እንግዲህ ኢትዮ ቴሌኮም አሁን ላይ 108 ሚሊዮን ደንበኞችን ማስተናገድ የሚያስችል አቅም የፈጠረ ሲሆን ካሉት 87 ሚሊዮን ደንበኞች 50 ሚሊዮን የሚሆኑት የብሮድባንድ ተጠቃሚ በመሆናቸው የቴሌስትሪምን አገልግሎት ማግኘት እንደሚችሉ ነው የተገለጸው ማለት ነው። ኢትዮ ቴሌኮም በዚሁ በሳይንስ ሙዚየም በተካሄደው የቴሌስትሪም ማስተዋወቂያ ፕሮግራም ላይ ሌላም አገልግሎት ይፋ አድርጓል። ይህም የመደበኛ ብሮድባንድ ዋይፋይ አገልግሎትን የሚያዘምን ንክክ
አልባ ዜሮ ተች የሆነ የራስ አገዝ ዲጂታል አሰራር ወይም ደግሞ ሲስተም ይፋ አድርጓል። ይህንን ሲስተም በመጠቀም ደንበኞች ከሰው ንክኪ በጸዳ መልኩ ዲጂታል ሲስተምን በመጠቀም ብቻ አዲስ የዋይፋይ አገልግሎት መጠየቅ ይችላሉ። እንዲሁም ብልሽትን ማስመዝገብ እንደሚችሉ ነው የተገለጸው ማለት ነው። ሾፕ ላይ መሄድ ሳይጠበቅባቸው፣ በአካል መሄድ ሳይጠበቅባቸው ቀጥታ ይህንን አገልግሎት ለማግኘት ቴሌብር ሱፐር አፕ ላይ በመግባት ቴሌ ኦንላይን ፊክስድ ሰርቪስ የሚባለውን አማራጭ በመጠቀም አዲስ የብሮድባንድ አገልግሎት መጠየቅ ይችላሉ። እንዲሁም ብልሽት ካለ ማስመዝገብ ይችላሉ ማለት ነው። ቴሌብር ላይ ገብታችሁ አፖች ወይም ደግሞ መተግበሪያዎች የሚለው ላይ ከገባችሁ በኋላ ከላይ ቴሌ ኦንላይን ፊክስድ ሰርቪስ የሚል አለ። እሱን ከፍታችሁ አገልግሎቱን ማግኘት ትችላላችሁ ማለት ነው። ይህንን ለማድረግ እንግዲህ የቴሌብር አካውንት ያስፈልገናል፣ እንዲሁም የፋይዳ መታወቂያ ያስፈልገናል ማለት ነው። ይህንን መረጃ ይዛችሁ እንግዲህ ፍላጎቱ ያላችሁና ኢትዮ ቴሌኮም ያቀረበውን የዲጂታል ስትሪሚንግ አገልግሎት መሞከር የምትፈልጉ ልትጠቀሙበት ትችላላችሁ እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።